ዛሬ የቤቲ አባት እንግዲህ ጠርቶን እነሱ በር ላይ ነው ያለ ነው ማለት ነው። ተከታተሉን። እዛ አካባቢ ነው ያለ ነው። የቤቲ አባት ቤት ነው ያለ ነው። አረ ልጅቷ እያለቀሰች ነው። እያለቀሰች እኮ ነው። ምን ሆና ነው? እማ ምን ሆነሽ ነው የምታለቅሽው? ምን ታደርግልኛለህ? ብነግርህ ትረዳኛለህ? እና ምንድን ነው ሲሆን ነገር እስቲ ንገረኝ። ተፈጠረ ነገር እዚህ ሰፈር ነሽ? ሰፈር ማጋ የት ቤት? ጋሼ ጋር የመጣሁት እንዴ? እዚህ የቤቲ አባት ጋር ዘመን ከነሱ ምንሽ ናቸው? ዘመድ ናቸው? ዘመድ ናቸው። ኦኬ፣ የሩቅ ዘመድ። አራት ታቅሽ ማንኑሽ ይሁንሽውን ንገሪኝና እኔ በማገዝሽ አግዝሻለሁ። እኔም እነሱ ጋር ነው የመጣሁት። ማልቀስ ምንም የሆነ ነገር የለም። ምን ልንገርህ? ምን ታደርግልኛለህ? ሁላችሁም አንድ ናችሁ። ምን ታደርግልኛለህ? ለኔ እኔ እናታለኝ እህታለኝ። ሁሉም እንደዛ ብሎ ነው የሚረዳው ሰው ለመርዳት ሚኩ። እኛም እነሱ ጋር እኮ ነው የመጣ ነው። የቤቲ አባት ጋር ነው የመጣ ነው። እና ምንድነው የሆንሽውን ነገር ምንድነው የሆንሽው? እስቲ ንገሪኝና እኔ አሁን እኛ እንደ ወንድምሽ እናቴ ምንድነው እሺ? በጣም ወደ ጓደኛ ነበረኝ አብረን የምንኖር ማለት በቃ እሱም ካለኔ እኔም ካለሱም ማለት ተለያይተን የምንኖር አይመስለኝም ነበር። በቃ ደስ ይል ነበር የኛ ፍቅራችን፣ ደስ ይል ነበር። በቃ እኔ በጣም የምወደው እሱ በጣም ነው የሚወደኝ። በጣም በቃ አላ የወደፊት ህይወት እናስባለን እናቅዳለን ምናምንና ምንም እኛ እንደምናስበው የሚያደርግልን ምንም ገንዘብ እጃችን ላይ አልነበረ። እኔ ለሱ ብዬ በቃ ህይወታችንን ለመቀየር ስል ወደ አረብ ሀገር ለመሄድ ወሰንኩ። አረብ ሀገር ሄድኩ፣ ነገርኩት ምናምን እሺ አለኝ። እኔም በቃ ወሰንኩና ከሱ መለየቱ ቢደብረኝም እንኳን በቃ ግድ የኛን ህይወት ለመቀየር ሲባል ወደ አረብ ሀገር ሄድኩ። ይኸው አረብ ሀገር ደግሞ የሰው ሀገር ነው፣ እንደ ሀገር አይደለም። ብዙ ስቃይ ይደርስብሃል። ብዙ ሞራላዊ አለ፣ አካላዊ ጉዳቶች አሉ፣ ብዙ ነገር አለ። ግን እሱን ችዬ የነገን ከእሱ ጋር የሚኖረውን ህይወት እያሰብኩ ብዙ ነገር እየቻልኩ እየሰራው ገንዘብ መላክ ጀመርኩ። እዛ በቃ እሱም እናወራለን፣ እንደዚህ ቤት ታክሲ ገዝተን እንለወጣለን፣ በርቺ ምናምን እያለኝ እኔ በሱ ሞራል እየሰራው ብር ልክ ነበር። እዛ በቃ እስከ 2 ዓመት እስከ 3 ዓመት ሰራው። እዛ ብሩን ላኩለትና ለሱ በሱ አካውንት ነው የሚገባው። በቃ እኔም በቃ ህይወታችን ይቀየራል ብዬ ወደ ሀገሬ መመለስ ፈለግኩ። ግን እኔ ስመለስ እንደጠበቅኩት እንዳሰብኩት አልነበረም። እኔ ቤት አለኝ ታክስ ብዬ ነበር የመጣሁት። ሳይ ምንም ነገር የለም። ሰላም ቤተሰቦች፣ ሰሞኑን በጣም ከባድ ጊዜ ስናሳልፍ ነበረ። እኔም ጓደኞቼም ሁሉም እንግዲህ ሲያሳልፉ የነበሩት በጣም ለነሱ ከባድ ጊዜ፣ ከከባድም በላይ ከባድ የሆነ ጊዜ ነበር ስናሳልፉ የነበረው። ሁላችንም በአቅማችን በራሳችን የተወጣ ነው ነገር አለ። እኔም ሁሉም ሰው የራሱን ድርሻ ተወጥቷል ብዬ ነው የምገምተው። ከዛ በፊት ግን እስቲ ዛክ ሰላም አላላችሁም? ሰላም ይበላችሁና ትልቅ ነገር ነግራችኋለሁ ማለት ነው። በጣም ትልቅ ነገር መስማት ያለባችሁ ጉዳይ ማለት ነው። ዛክ አዎ፣ ዴቪዬ እንዴት ናችሁ? የዴቭ ቤተሰቦች በሙሉ ሰላም ነው? በያላችሁበት ቦታ ሰላማችሁ ይብዛላችሁ። ዛሬ የቤቲ አባት እንግዲህ ጠርቶን እዛ አካባቢ ነው ያለ ነው። የቤቲ አባት እነሱ በር ላይ ነው ያለ ነው ማለት ነው። እና እነሱ ጋር ሄደን ትንሽ ጊዜ ለማሳለፍ በጣም ከነሱ ጋር ያሉበት ጉዳይ በጣም ከባድ ነው። ያሁን ያሉበት በጣም ጭንቀት ውስጥ ናቸው። በጣም ያለው ታውቁታላችሁ። በጣም ሰሞኑን የነበረው ነገር ታውቁታላችሁ ሁላችሁም። እና ከነሱ ጋር በጣም ፈልጋችኋለሁ ብለውን እነሱ ቤት አዲስ ነገር ይዘን እየሄድን ነው። እነሱ በር ላይ ነው ያለ ነው አይደል ዛኪ? እና ያሉትን ነገሮች ሁሉ ዛሬ የደረስንበት ነገሮች ሁሉ እስቲ እናሳውቃቸዋለን፣ ምን እየተካሄደ እንደሆነ። እንግዲህ እስቲ ጋሽዬ እንግዲህ ደውለው እስቲ ኑ ብለውናል ቤታቸው ድረስ። እስቲ ሄደን ስላሉት ነገሮች ሁሉ ዛሬ የምናውቅበት ቀን ነው። እስቲ ስላለው ነገሮች ሁሉ እስቲ እናንተም እስቲ ሀሳባችሁን ማለት የተሰማችሁን ስሜት ኮሜንት ላይ ጻፉልን። ይህን ቪዲዮ ላይክ አድርጉት። ምናልባት አሁን ወቅቱም ትንሽ ያለንበት ወቅት በጣም ከባድ ነው። በሀገር ውስጥም በውጭም ያላችሁ በጣም ማለት ምናልባት
የፈተና ጊዜ ነው። ሁላችንም ባለንበት ሙስሊሙም በጣም በዱዓ እንዲሁም በሰደቃ እያደረጋችሁ እየሰገዳችሁ ቁርአን እየቀራችሁ ኦርቶዶክሱም ቢሆን በጸሎት ማለፍ ያለብን ጊዜ ነው። ጊዜው በጣም ከባድ የሆነ ጊዜ ላይ ያለ ነው እና ሁላችንም በሃይማኖታችን በጣም ተታግለን ልናልፈው የሚገባ ጊዜ ላይ ያለ ነው። ምናልባት እንደኔ ትንሽ የሚያስቸግር ጊዜ ላይ ያለ ነው ብዬ ስለማስብ ነው እና ለማንኛውም ቤተሰቦቼ እስቲ ከቤቲ አባት ጎን ነው እኔ ያለሁት። ሰሞኑን በጣም ከእነሱ ቤት መመላለስ አብዝቻለሁ። ምናልባት ከእነሱ ጋር መሆን ስላለብኝ ያው ከጎናቸው መሆን ስላለብኝ በጣም ስለተጨነቁ ከጎናቸው እንዳይጨነቁብኝ እያልኩ ምናልባት እኔም እዚህ አካባቢ ስለሆንኩኝ ነው እና ከእነሱ ጋር እስቲ ዛሬም አሪፍ ጊዜ ለማሳለፍ እነሱ ጋር ሊሄድ ነው። ይሄ ኦልሬዲ በር ላይ ነው ያለሁት፣ እነሱ አካባቢ ማለት ነው በር ላይ ነው ያለሁት። ስለዚህ ቤተሰቦች እስቲ ለማንኛውም እንግባ። ጋሼ ቤት በሩ ላይ ነው ያለነው። እንግባ። ዛክ መተላቸው ነገር የለም። ከዛ በፊት እንግዲህ እስከ መጨረሻው ድረስ አብራችን ቆዩ። ዛክ እንግዲህ ሰሞኑን በጣም ጠላት የነበረ አሁን ግን ትንሽ ከጋሼ ጎን ስለሆነ ደስ ስላለኝ ከእሱ ጋር ጥሩ ጊዜዎችን እያገዘኝ ስለሆነ ደስ ብሎኛል። ምክንያቱም በምችለው ሁሉ አግዛለሁ። በምችለው ሁሉ ነገሮች ሁሉ እናደርጋለን። በምችለው ሁሉ እኔም ባይዘዊ ከዚ በፊት እንደሰማሁት ወይም እንዳየሁት አልመጣልኝም። በጣም ጥሩ ሰውና አሪፍ ሰው ሆነ ነው የመጣ እና ለዛም ነው ከጎን እየረዳሁ ያለሁት። መልካምና እጅግ መልካም ሰው ነህ፣ ደግ ሰው ነው። ለዛ ነው ዴቭም አብሬም እየሆንኩ ያለሁት እና እስቲ ስላሉት ነገሮች ሁሉ አብረን ሆነን እስቲ እስከዛ ድረስ ስለሚፈጠሩ ነገሮች ሁሉ እስቲ ጋሼ ቤት ልንገባ ነው። አብረን እንግባ ነው። እስቲ ተከተሉኝ። እዛ አካባቢ ነው ያለነው። የቤቴ አባት ቤት ነው ያለነው። አረ ልጅቷ እያለቀሰች ነው። እያለቀሰች እኮ ነው። ምን ሆና ነው? እማ ምን ሆነሽ ነው የምታለቅሽው? ምንድን ነው ታውቃታለህ? እማ ምን ሆነሽ ነው? ሁሉም ሰው ምን ሆነሽ ነው ትሉኛላችሁ። አንድ መፍትሄ ለእኔ የሚሰጥ ሰው የለም። ተውኝ በቃ። ኧረ ዛክ የሆነ ነገር በላት። ምን ሆና ነው? ታውቃታለህ? ምን ታደርግልኛለህ? ብነግርህ ትረዳኛለህ? እና ምንድን ነው ሲሆን ነገር እስቲ ንገረኝ። ተፈጠረ ነገር እዚህ ሰፈር ነሽ? እዚህ ሰፈር ነኝ። ጋሼ ጋር የመጣሁት እንዴ? እዚህ የቤቴ አባት ጋር ዘመን ከነሱ ምንሽ ናቸው? ዘመድ ናቸው። ኦኬ፣ የሩቅ ዘመድ። አራት አቅሽ ማንኑንሽ የሆንሽውን ንገሪኝና እኔ በማገዝሽ አግዝሻለሁ። እኔም እነሱ ጋር ነው የመጣሁት። ማልቀስ ምንም የሆነ ነገር የለም። ምን ልንገርህ? ምን ታደርግልኛለህ? ሁላችሁም አንድ ናችሁ። ምን ታደርግልኛለህ? ለእኔ እናት አለኝ፣ እህት አለኝ። ሁሉም እንደዛ ብሎ ነው የሚረዳው ሰውን ለመርዳት። እኛም እነሱ ጋር እኮ ነው የመጣ ነው፣ የቤቴ አባት ጋር ነው የመጣ ነው። እና ምንድን ነው የሆንሽውን ነገር ምንድን ነው የሆንሽው? እስኪ ንገሪኝና እኔ አሁን እኛ እንደ ወንድምሽ እናቴ፣ እናት አለን፣ እህት አለን። እኔ በጣም መወዳት እናት አለ። በመጀመሪያ ፍቅረኛ እንደዚህ እያለ ነበር የጠረበኝ። አንድ እሱ ማልቀስ የለብሽ። በእናትሽ ተረጋጊ። እናት እኔ እንደዚህ ስትሆኚ ደስ ይለኛል። ተረጋጊና ስላሉት ነገሮች ውስጥ ምንድን ነው የሆንሽው? እስቲ ንገሪኝ። እኛም አሁን እስቲ የሚዲያ ሰዎች ነን። እስቲ ምንድን ነው የሆንሽው ነገር ካለ እስቲ ንገሪኝ። እስቲ ምንድን ነው እሱ? በጣም ወደ ጓደኛ ነበረ አብረን የምንኖር ማለት በቃ እሱም ካለ እኔም ካለ እሱም ማለት ተለያይተን የምንኖር አይመስለኝም ነበር። እንዴት? በቃ ደስ ይል ነበር የኛ ፍቅራችን፣ ደስ ይል ነበር። በቃ እኔ በጣም የምወደው እሱ በጣም ነው የሚወደኝ። በጣም በቃ አላ የወደፊት ህይወት እናስባለን፣ እናቅዳለን ምናምን እና ምንም እኛ እንደምናስበው የሚያደርግልን ምንም ገንዘብ እጃችን ላይ አልነበረ። እኔ ለሱ ብዬ በቃ ህይወታችንን ለመቀየር ስል ወደ አረብ ሀገር ለመሄድ ወሰንኩ። አረብ ሀገር ሄድኩ፣ ነገርኩት ምናምን እሺ አለኝ። እኔም በቃ ወሰንኩና ከሱ መለየቱ ቢደብረኝም እንኳን በቃ ግድ የኛን ህይወት ለመቀየር ሲባል ወደ አረብ ሀገር ሄድኩ። ያው አረብ ሀገር ደግሞ የሰው ሀገር
ነው እንደ ሀገርህ አይደለም። ብዙ ስቃይ ይደርስብሃል። በጣም ብዙ ስቃይ እናወራለን እንዴ? ቴሌቪዥን በሚዲያ የምንሰማው ነገር ነው። ብዙ ሞራላዊ አለ፣ አካላዊ ጉዳቶች አሉ፣ ብዙ ነገር አለ። ግን እሱን ችዬ የነገን ከእሱ ጋር የምኖረውን ህይወት እያሰብኩ ብዙ ነገር እየቻልኩ እየሰራው ገንዘብ መላክ ጀመርኩ። እዛ እሱም እናወራለን፣ እንደዚህ ቤት ታክሲ ገዝተን እንለወጣለን፣ በርቺ ምናምን እያለኝ እኔ በሱ ሞራል እየሰራው ብር ልክ ነበር። እዛ በቃ እስከ 2 ዓመት እስከ 3 ዓመት ሰራው። እዛ ብሩን ላኩለትና ለሱ በሱ አካውንት ነው የሚገባው። በቃ እኔም በቃ ህይወታችን ይቀየራል ብዬ ወደ ሀገሬ መመለስ ፈለኩ። ግን እኔ ስመለስ እንደጠበቅኩት እንዳሰብኩት አልነበረም። እኔ ቤት አለኝ ታክስ ብዬ ነበር የመጣሁት። ሳይ ምንም ነገር የለም እንዳለ አጭበረበረሽ። ምንም ገንዘቡንም የት እንዳደረገ አላውቅም። ቤት የተባለውን ቤት የለም፣ ታክሲ የተባለውን ታክሲ የለም። በቃ በጣም መሮኛል። አሁን እኔ መኖርም አልፈልግም። እሱም ስልኩን አያነሳም። እኛ አለንልሽ የኔ እናት። ምን ካሁን በኋላ ምን እድሜን እዛ ጨርሽ ያለው ብዙ ነገር ወጣትነቴ መስዋዕት አድርጋለሁ። ተስፋ መቁረጥ አያስፈልግም። ምን ይፈጠራል? ከዚህ ውጭ የሚፈጠር ነገር ምን አለ? ታጫለሽ። እንደገና ደግሞ ሰርተሽ ካገኘሽ በላይ ደግሞ ታገኛለሽ። ወጣትነቴን ነው እዛ እየጨረስኩት። ወጣት እድሜ ነው እየሰራው። ግን ከዛ በላይ ስንት ዓመት ነበር? የት ሀገር ነበር እየሰራሽ ነበረው? እኔ አረብ ሀገር ነበር፣ ያው ሪያል ሀገር ነበር። እዛ ሀብታም ሰፈር ነበር የሰራሁት። እሺ በቃ በጣም ይከብዱኝ ነበር። ስንት ዓመት ነበር የሰራሽ? 2 ዓመት 2 ዓመት 2 ዓመት ሙሉ 2 ዓመት ሙሉ እየሰራው። ያው ቤት ውስጥ ብዙ ነገር አለ። ሰራተኛ ስትሆን ብዙ ነገር አካላዊ አለ፣ የሰው ቃላቶች አሉ፣ ትንኮሳ አለ፣ ብዙ ፈተና አለ። እሱን ተቋቁሜ ነው እዚህ ጋር ማለት ነው። ምናልባት መረዳሽ ነገር ካለ እስቲ ለሚዲያው ስምሽን አስተዋውቂ። ሩት አለችኝ እኮ ሩት እባላለሁ። እሺ ደግሞ የጋሼ ዘመድ እኮ ነች። አንተ የጋሼ ዘመድ የቤቲ አባት ዘመድ ነኝ አለች። እዚህ ነው የመጣሁት አለች እኮ። አይዞሽ እኛም የመጣሁት ያው ከአሁን በኋላ ህይወቴ ምን እንደሚሆን እንኳን አላውቅም። እንደዚህ አትበይ የኔ እናት፣ እንደዚህ አይባልም። እሺ ከዚህ በኋላ ምን እኔ ለመኖር ምን ያጓጓኛል? ምንም የምወደው ፍቅረኛ የለም። በቃ በእናትሽ እኔ እንደ ወንድምሽ ነኝ። ከዚህ በኋላ እኔ በቃ ወንድምሽ። አንቺ ተረጋጊ። ነገሮች ሁሉ እኛ እናስተካክለዋለን። እንዴት ነው የሚስተካከለው? ከአሁን በኋላ እኔ እንዴት ነው የምኖረው? እኔ ወንድምሽ ነኝ። እኔም አለው እሱም ወንድምሽ ነው። ጋሼ ማለት ጋሼ ደግሞ ማለት ነው እኛም ቤተሰብን ከጋሼ ጋር ከዚህ በኋላ ቤተሰብ ነን እኛ። ዋናው ሀገርሽ መግባትሽ ነው፣ ኢትዮጵያ መግባትሽ ነው። እስኪ ስልኩን እንደውለት ምን እንትን የሚልሽ ነገር አለ? ቅር የሚልሽ ነገር አለ? ምንም ቅር አይለኝም፣ ግን የሚያነሳላችሁ አይመስለኝም። እስኪ ካነሳ እንሞክረው። ካነሳ አሁን እዚህ ጋሼ ጋር ምን ያህል ጊዜ ሞላሽ? እዚህ አሁን ጋሼ ጋር ከመጣሽ አንድ ወር ሞላሽ? ከዛ ከመጣሽ በኋላ ተገናኝተሽ ነበር? ፍቅረኛሽ ሊያገኘኝ ፍቃደኛ አይደለም። እንዴት? በቃ እሱ አንዴ ገንዘቡን የምጠይቀው ይመስለዋል። ግን እኔ አንደኛ ናፍቆኝም ነው የመጣሁት፣ ሁለተኛ ተስፋዬም ነበር ከሱ ጋር ለመኖር ነበር። ደውዬ ነበር፣ አያነሳም። ደውዬ አያነሳም። እኔን ለማግኘት ራሱ ምንም ፍቃደኛ አይደለም። ምን አይነት ነገር ነው? እና ቆይ እዚህ ከመጣሽ አሁን አንድ ወር ሞላሽ? ምንም የለኝም በሀገሬ ላይ ምንም የምመጣበት ማርፍበት የለም። በጣም ተስፋ ቆርጫለሁ። እኔ አይዞሽ እናቴ፣ እኔ ከዚህ በኋላ ከኛ ጋር ዩቲዩብ ከፍትልሻለሁ። እኔ የምችለው ለአንቺ ዩቲዩብ መክፈት ነው። እንግዲህ ዩቲዩብ ከፍትልሻለሁ። ደግሞ የለኝም እስካሁን የሰራሁበት የት አለ? አንገቱን ይዤ እቀበልልሻለሁ። ብርሽን አይደል? አንገቱን ይዤ እቀበልልሻለሁ። አንገቱን የምንችለው መንገድ ልጁን እናውረዋለን። አንገቱን ይዘነው ከመጣሽ በኋላ ልጁንም አላገኘሽውም ጭራሽ ብለሽ ስልኩን እዚህ ጋር ጻፊ። አንገቱን ይዤ ነው የሚቀበልሽ። ስሙ ማን ይባላል? ቆይ ስሙ ማን ይባላል? ዮናስ። አንገቱን ይዤ ይቀበለዋል። እስቲ አውራው ማለት አንገቱን ይዤ ነው። ዝም በል
ሄሎ ጤና ይስጥልኝ። ዮናስ ነህ እንዴ? ዮናስ ነኝ። አለን። ኦኬ ሰላም ነው አይደለ? እንዴት ነህ? እግዚአብሔር ይመስገን ሰላም አለን። እኔ ዳዊት ዴቭ እባላለሁ። ለስራ ፈልጌክ ነበረና ሰሞኑን ከተመቸክ እንገናኝ። የሆነ ስልክህን ከሰፈር ነው የወሰድኩትና ጀስት ለትልቅ ስራ ጉዳይ ፈልጌክ ነውና ተገናኝተን ብናወራ ብዬ ነው። የኔ አባት ከይቅርታ ጋር ነው። ኦኬ ይቻላል፣ ግን ካላስቸገር ያለው ነገር በስልክ ብታወራኝ ደስ ይለኛል። ያው እኔ አሁን ምን መሰለህ ከአንድ እናት ነበሩና የሆነ የሚሰራላቸው ስራ አለ እና ያንን ስራ እንድትሰራን ነው በይበልጥ ተገናኝተን ብናወራ። ኮንስትራክሽን እንደምትሰራ እንትን ብያለሁ ሰምቻለሁ እና የሆነ የሚሰራ ስራ ስላለ እሱን እንድትሰራ ፈልጌ ነው እና ተገናኝተን በይበልጥ ብናወራ ብዬ ነው። መልካም ይቻላል። በጎ ምግባር ከሆነ እመጣለሁ። ያለበት ነገራችን ማውራት ይችላል። የት ነው ያለዋል? እኔ እዚህ ወደ ኮልፌ አካባቢ ነኝ። ኮልፌ? መልካም በቃ ያለው የሟዳ አካባቢ ነው። ተገናኝተን ያሉት ማውራት ይችላል። በቃ እሺ፣ ደውልልሃለሁ። በጣም ነው አመሰግነው። እሺ መልካም እሺ። ቅድም ጀምሮ ማለት ነው ስለነገርሽኝ ስራውን ኮንስትራክሽን ይሰራል ስላልሽኝ በሱ ነው የገባሁበት። አሁን ኮንስትራክሽን ስለው አዎ አለኝና አሁንም የሚሰራውን ስራ ስለነገርሽኝ ተመችቶኛል እና እኔ አንገቱን አንቀን እንቀበለው ከዚህ በኋላ ምንድነው እኛ አለ በጣም በዚህ አጋጣሚ ዴቭን የምፈልገው ምንድነው ታውቃለህ? በዚህ አጋጣሚ በጣም ጥሩ የሆነው ነገር ጋሽ ጋር ስንመጣ በአጋጣሚ የተፈጠረው ነገር አይታላል። በአጋጣሚ እኔም ቪዲዮንም ዝቅ ባለ ጃልኩት ነው፣ ግን ይሄ እውነት ሆነ። አሁን ለህዝቡ እውነቱን የምናወጣበት ነው። ስንቱ ሴቶች ናቸው በአረብ ሀገር ላይ ይሄዱ እንደዚህ ገንዘባቸው ለፍቅረኛቸው እየላኩ የሚበሉት ስንቱ ሴቶች ናቸው። እዛ በሚኖሩበት ሰዓት አካላዊ ስለነበላዊና ጾታዊ ጥቃት ይደርስባቸዋል። በጣም ብዙ ሴቶች ከምሬ ነው የምነግርህ ዴቭ። በቴሌቪዥን በሚዲያም ሁሉም የምንሰማውን ነገር መቼም ታውቃለህ አይደል? በአጋጣሚ ግን ፈጣሪ እንደዚህ አይነት ሴቶች አሁን እውነቱን ማውጣት አለበት። እውነት ይሄ ልጅም ቢሆን ማለት ነው የሰማኸው፣ ይሄ ልጅም ቢሆን ለ2 ዓመት የላክሽውን ገንዘብ የላክሽውን እዛ ላብሽን ጠብ አርክተሽ ብዙ ነገር አይተሽ ያለክሽውን ነገር ገንዘብም ቢሆን ዴቭ እናስመልሰዋለን። የገባበት ነገር የለም። ኢቭን እንኳን ገንዘብን እንኳን ቢያጠፋው ይሄ ልጅን ትምህርት እናስተምረዋለን። ከዚህ በኋላ እንደዚህ አይነት ነገር ሌሎች ሴቶች እንዳይደግም ትምህርት ነው እናስተምረው ዴቭ። በደንብ ብቻ እናስተምረዋለን እና እኛ አለን ልሽሩት ስለዚህ ባሉት ነገሮች ሁሉ እኛ የምንችለውን ነገር እናረጋለን። የምንችለውን ነገር ስራም ቢሆን ሁሉ ነገር እኛ የምንችለውን ነገር እናረጋለን። በቃ እንግባ። አሁን ጋሺ ጋር ነሻ እንግባና ውስጥ እናውራ ደግሞ ስላሉት ነገሮች ሁሉ ውስጥ ተነሽ በቃ